ሰላም ትሬደርስ እንዴት ናችሁ? እንደተለመደው በዛሬ ቪዲዮአችን የምናየው በየቀኑ ዴሊያችን አናሊሲስ እናደርጋለን። ፈርስት ቲንግስ ፈርስት መጀመሪያ ፋንዳሜንታል እናያለን። ከዛ በመቀጠል ደግሞ ቴክኒካል ዋይዝ ደግሞ ምን ይመስላል የሚለውን እናያለን። በየቀኑ እንደዚህ እሰራለሁ። ከዚህ በኋላ አይኑ ትንሽ ጠፍቼ ነበረ። ከዚህ በኋላ ግን ተመልሻለሁ እና በየቀኑ የሚኖረንን የሪል ሞመንት ምን ይመስላል የሚለውን በመቀጠል ደግሞ የዩሮ ዩኤስዲ፣ የጂፒፒ ዩኤስዲ እና የጎልድን ማርኬት በየቀኑ አጫጭር ቪዲዮ ቢሆንም በየቀኑ እናያለን። ኔክስት ሞመንቱ ምን እንደሚመስል ሄደው እናያለን ማለት ነው። ወደ ፋንዳሜንታል ዋይስ ስንሄድ ዛሬ ሬድ ፍላግ ኒውሶች አሉና ለጂቢፒ እና ለዩኤስዲ በእኛ ሰዓት አቆጣጠር 10 ሰዓት ማለት ነው። ከቀኑ 10 ሰዓት ላይ ሁለቱ ኒውሶች አሉ። እነዚህ ላይ ፕሮቴክት ዩር አካውንት፣ ምክንያቱም ሬድ ፍላግ ናቸው። ምን ሊያደርግ እንደሚችል ስለማናቅ እሱን ላይ ከዚህ ላይ አካውንታችን ፕሮቴክት ማድረግ ይኖርብናል ማለት ነው። አዲሱም ቸርማን ፊል ቸርማኑ ስፒች ያደርጋል። ስለዚህ አይ ቲንክ እሱ የሚፈልገው የዶላርን ስትሬንግዝ መጨመር ነው። ግን ይሄ ብቻ በቂ አይደለም። ስለዚህ በዛን ሰዓት ትሬድ ባናደርግ ይመከራል ማለት ነው። በመቀጠል እንደተለመደው ከዲኤክስዋይ ላይ ነው የምንሄደው። እንደምናየው ዲኤክስዋይ ትናንት ሪጀክሽን እዚች ቦታ ላይ ሪጀክሽን አድርጎ ተመልሶ ነበረ። አሁን ግን ዊክ ፊል ሊያደርግ ይመስላል። ስቲል ከተከፈተ በኋላ ቡሊሽ ነበረ ማለት ነው። ችኛዋ ዊክ ፊል ከተደረገች ወይም እዚህ ጋር ምንም አይነት ሪጀክሽን ወደ ሎወር ታይም ፍሬም ሲሄድ ምንም አይነት ሪጀክሽን ከሌለ ስለዚህ ፑልባኩ አብቅቷል ማለት ነው። እንደምናየው እዚህ ጋር ነበር የጀመረው። እዚህ ጋር ይታያል ሃየር ሃይ፣ እዚህ ጋር ሃየር ሃይ ሰራልና ስቲል ሃየር ሃይ እንደሰራ ነው። ትንሽ ፑልባክ ያስፈልገዋል። ይቺ ፑልባክ ነበረች፣ እንደምናት ይቺ ፑልባክ ነበረች። አሁን ይችኛዋ ዊክ ፊል ከተደረገች ኮንቲኒስ ቱ አፕሳይድ ይሄዳል ማለት ነው። ይሄኛው አንድ ሴኒየራችን ነው። ዴሊ የምናየው እሷ ዊክ ፊል እየተደረገች ነው። ዊክ ፊል ከተደረገ ዊዝ ዳይሬክሽን ከሆነ ስለዚህ ኮንቲኒሽን እንደሆነ እያሳየን ነው ማለት ነው። ሪጀክሽን ከሆነ ግን አሁን ለንደን ኦፕን ሲሆንና ኒውዮርክ ላይ ይሄ ተመልሶ ሪጀክሽን ካንድል የሚያሳየን ከሆነ ግን ኮንቲኒስ ቱ እስከዚህ ፖይንት ላይ ይሄዳል ማለት ነው። ወደ ፎር አወራችን ስንሄድ እንደምናየው ማርኬታችን ስቲል ምንድነው ቤሪሽ ነው ማለት ነው። ለምን ቤሪሽ? ምክንያቱም ዴሊ ነው እያየን ያለ ነው። ዴሊ የምናይ ከሆነ ማርኬቱ እዚህ ጋር እንደምናየው ፓምፕ አደረገ። ይችኛዋ ፖይንት ብሬክ ተደረገች። ይቺ ፖይንት ብሬክ ተደረገች። ከዛ ብሬክ አደረጋት፣ ሪቴስት አደረገ፣ ብሬክ አደረገ፣ ሪቴስት አደረጋት፣ ብሬክ አደረገ፣ አሁንም ሪቴስት አደረጋት። ምን ላይ ነች? ስለዚህ ይችኛዋ ስትሮንግ ሬዚስታንስ ፖይንት ነች ማለት ነው እንደምናያት። ስለዚህ ማርኬታችን ቱ ዘ አፕሳይድ ነው ብለን የምናየው ለኔክስት 4 አወር ካንድል ኦር ዘ ኮንቲኒዩሽን 4 አወር ካንድሎች 2-3 4 አወር ካንድሎች ይችኛዋ ብሬክ ከተደረገች ከዛ ሪቴስት አደርጎ ቱ ዘ አፕሳይድ ይሄዳል ማለት ነው። ስለዚህ ዛሬ ላይ ፎከስ ማድረግ ያለባችሁ ዲኤክስዋይ ላይ ይሄኛው ካንድል በዚህ መዝጋት አለበት ማለት ነው። በቦዲ ክሎዝድ ካደረገ ኖት በዊክ በቦዲ ክሎዝድ ካደረገ ስለዚህ ይኖረዋል ብለን እንጠብቃለን ማለት ነው። ስቲል ግን ቤሪሽ ነው ማለት ነው። ምክንያቱም ፕሪለንደን ነው አሁን ይሄ ቪዲዮ እየሰራ ያለሁት። ከዛ በኋላ አፕል የሚያደርጉ ነገሮች በደንብ ታያላችሁ ማለት ነው። ስለዚህ ፎር አወር ላይ ይሄን ካልነ ወደ ዋን አወር እንሄዳለን። ዋን አወር ላይ እንደምናየው ሴም ነው ከፎር አወር ጋር እንደምናየው ኤምኤያችን አባብ ነው። ማርኬቱ ከዚች ቦክስ ብሬክ አድርጎልን ከዘጋ ከዛ ሪቴስት
ወደ ላይ ሄዳል ማለት ነው። ስለዚህ እንደዚህ አይነት ሴራሪዮን ከዲኤክስዋይ ላይ ወይም ከዶላር ካየነ ሌሎቹን ፔሮች ኤክስፔክት ማድረግ አያቅተንም ማለት ነው። በመቀጠል ወደ ምን ሄዳለን? ወደ ጂቢፒ ዩኤስዲ እንሄዳለን ማለት ነው። ጂቢፒ ዩኤስዲ ላይ ዴይሊያችን ስንሄድ ሁሌም ስንጀምር ዴይሊ ሃይና ዴይሊ ሎዋችንን ማርክ ማድረግ አለብን። ምክንያቱም ፕሪቪየስ ዴይሊ ሃይና ፕሪቪየስ ዴይሊ ሎው ቴክ ተደርጓል አልተደረገ የሚለው እናያለን ማለት ነው። ስለዚህ ፕሪቪየስ ዴይሊ ሃይ የትኛው ነበረች? ይቺ ነበረች። ፕሪቪየስ ዴይሊ ሎው ምንላት ደግሞ ማርኬት ክሎዝ ያደረገባት ሎው ማለት ነው። የትኛዋ ነች? ይቺ ነች ማለት ነው። እንደምናየው ማርኬቱ ሪጀክት እያደረገ ነው። እንደምናየው ይሄኛው ኢንገልፍ ካንድል ነበረ። እንደምናየው የስንት ቀን ካንድሎች ነበረ? አይ ቲንክ እዚህ ጋር ስንጀምር 1 2 3 የአራት ቀን ካንድሎችን የሰኞ ዕለት ካንድሉ ምን አደረገልን? ኢንገልፍ አደረገልን። ከዛ ደግሞ የማክሰኞ ካንድል ደግሞ ምን አደረገልን? ይሄ እንትን ኮንቲኒዩሽን ይኖረዋል ብሎ ምን አደረገልን? ስትሮንግ የሆነ ሪጀክሽን ያሳየን ማለት ነው ቱ ዘ አፕሳይድ። ስለዚህ ማርኬታችን ኤክስፔክት የምናደርገው ምንድን ነው? ባየሮች ኮንትሮል አድርገውታል፣ ነገር ግን ሴለሮችም ስቲል አሉ። ስለዚህ ማርኬታችን ይችኛዋ ቴክ ካልተደረገች ድረስ የፕሪቪየስ ዴይሊ ቴክ ካልተደረገች ድረስ ማርኬታችን እስካሁንም የቡሊሽ ሙቭመንት እንዳለው ነው የምናየው። ነገር ግን ዲኤክስዋይ ላይ ቅድም ነው ብለን ነበረ ያችን ብሬክ ከተደረገች 4 አወር ላይ እና 1 አወር ላይ ያለችው ሬዚስታንስ ፖይንት ብሬክ ከደረገች አፕሳይድ ሄዳል ካልነ ጂፒፒ እና ዩሮ ዩኤስዲ ላይ ማርኬቱ ትንሽ ዳውንሳይድ ይኖራል ነው። ኦቨርኦል ማርኬቱ እንደምናየው ቤሪሽ ነው። ቤሪሽ ከሆነ ማርኬቱ ነገር ግን አንዳንዴ ኦቨርኦል ይሄ ኢንተርናል ስትራክቸሮችንም ትሬድ ማድረግ ስላለብን ሞር በዛ እንደ የሚኖሩን ፐርፎርማንስ የምናየው ዊክሊ ዴይሊ ሃያችን እና ዴይሊ ሎዋችን ቴክ ተደርጎ አልተደረገ የሚለው እናያለን። ስቲል ቴክ አልተደረገም፣ ፕሪላንደር ነው። ስለዚህ ወደ 4 አወር እንሄዳለን ማለት ነው። እንደምናየው 4 አወር ላይ ምን አደረገልን? ሃየር ሃይ ሰራልና ፑል ባክ አሁንም ብሬክ አደረገልን። ስለዚህ ስትራክቸራል ፖይንታችን ይችነች። ችኛዋን ሃየር ሃይ ካልነን ችኛዋን ምን እንላለን? ሃያለው እንላለን ማለት ነው። ምክንያቱም ኒረስት ነው፣ ቅርቧን ነው የምናየው ማለት ነው። ይህን እንዴት ነው ማርኬት ስትራክቸራችን የምናወጣ የሚለውን በሰፊ ቪዲዮ ሌላ ቀን እመጣለሁ። ግን ለአሁኑ እንደዚህ ማርክ እናደርጋለን ማለት ነው። ስለዚህ ቢቲውን ዚስ በዚህና በዚህ መካከል ወይ ብሬክ ካልተደረገ ሌላ ኒው ሃየር ሃይ ክሬት ካላደረገልን ወይም ችኛዋ ብሬክ ካልተደረገችልን ማርኬታችን ስቲል ማለት ምንድነው 4 አወር ላይ ቡሊሽ ነው ማለት ነው። ስለዚህ 4 አወር ላይ ቡሊሽ ነው። ዴይሊም ፕሪቪየስ ዴይሊም እያሳየን ነበረ፣ አሪፍ ነበረ። ችኛዋ ስትራክቸር ብሬክ ተደርጋለች፣ የትላንቱ ማለት ነው። ይችኛዋ ብሬክ ተደርጋልናለች። ከዛ ሪቴስት ላይ ነው አሁን ያለው። ስለዚህ ሪቴስቱ ሲጨርስ ቱ ዘ አፕሳይድ ማየት እንችላለን። አዝራች ደግሞ ይሄኛው ብሬክ ከተደረገልን ሪቴስት አደርጎልን ቱ ዘ ዳውን ሳይድ ኤክስፔክት እናደርጋለን ማለት ነው። ስለዚህ ዎች ይችኛዋ ብሬክ መደረጓን ይችኛዋ ብሬክ ከተደረገች ሪቴስት እናደርግና ታርጌት ማለት ነው። ያለን 1 አወር ላይ እንደምታዩትም ላይክ እነዚህ ሬዚስታንት ፖይንቶች ብሬክ ተደረጉ። እንደምታዩት በአንድ ካንድል ነበር ብሬክ ያደረገው፣ ፑልባክ ስቲል ያደረገ ነው። አንቲል ይቺ ፖይንት ብሬክ እስካልተደረገች ድረስ ችኛዋ ብሬክ እስካልተደረገች ድረስ ምንድነው ማርኬታችን ስቲል ቡሊሽ ነው ማለት ነው። ዋች ስለዚህ በዚህ ሴናሪዮ ለባይ ሴታፕ ነው የምናየው። ነገር ግን ብሬክ እዚህ ከተደረገልን ምክንያቱም ዲኤክስዋይ ስትሮንግ እየሆነ እያየ ነው ስለሆነ ችኛዋን ብሬክ ከተደረገችልን ዘዳውን ልናይ እንችላለን ማለት ነው። ከዚህ በፊት ግን ምንም አይነት ትሬድ አንገባም ማለት ነው፣ ወይንም እንትን እንላለን ማለት ነው። እስከዛ እናየዋለን።
ካንድልስቲክ ኮንፎርሜሽንም ስለሚያስፈልገን ማለት እንደምናየው ዳውን ሳይድ ናቸው። ሙሉ ካንድልስቲኮቹ ዳውን ሳይድ ናቸው። ለባይም እየሰጠን አይደለም። ሪስኪ ላይክ እንደዚህ ለባይ ብንገባ ሞር ኮንፎርሜሽን ስለሚያስፈልገን ማለት ነው። ስለዚህ የጂቢፒ ዩኤስዲ ላይ ያለኝ እይታ ይሄን ይመስላል። በመቀጠል ዩሮ ዩኤስዲ ላይ እንሄዳለን ማለት ነው። ስለዚህ ዩሮ ዩኤስዲ እንደምናየው ዴይሊ ፕሪቪየስ ዴይሊ ሃይ እና ፕሪቪየስ ዴይሊ ሎዋችንን ማርክ ማድረግ አይረሳ። ሁሌም እንደዛ ነው የምናደርገው። ፕሪቪየስ ዴይሊ ሃያችን ይችኛዋ ነች። ስለዚህ ፕሪቪየስ ዴይሊ ላው ይች ነች ማለት ነው። ስለዚህ ፕሪቪየስ ዴይሊ ሃይ እና እንደምናየው ይችኛዋ ካንድል ምንድነው ዲሲሽን ካንድል ነች ማለት ነው። ስቲል ቡሊሽም አይደለም። ከከፈተበት ላይ ማርኬቱ የዘጋውና ኢንዲሲሽን ካንድል እንላታለን። ምክንያቱም ወዴት እየሄደ እንደሆነ አያስታውቅም። ከዛ ለፕሪቪየስ ከአሁን ቀጣይ የሚመጡት ካንድሎች ናቸው ፕሪዲክት የሚያደርጉልን የኔክስት ሞመንቱ ማለት ነው። እንደምናየው ምንድን ነበረ ወደ ላይም ሄዶ ነበረ፣ ወደ ታች ወርዶ ነበረ። ግን ኦፕኒንግ ላይ እና ይሄ ኢንዲሲስ ካንድል እንላታለን ማለት ነው። ውሳኔ ላይ ይሄኛው ፑልባኩ መጨረሱን ፕሪዲክት ልታደርግ ትችላለን። አዘሮች ደግሞ ስቲል ባየሮች ኮንትሮል አድርገውታል የሚለውን ለማየት እችኛዋ ካንድል ወሳኝ ነች ማለት ነው። ስለዚህ ዴይሊ ላይ ምንም የምናየው ነገር የለም። ዛሬ ስለ 4 አወር እንሄዳለን። ሶ 4 አወር ላይ እንደምናየው ለብዙ ቀናት ይችኛዋ ሬዚስታንስ ፖይንት ብሬክ ልትደረግ አልቻለችም። ሬዚስታንስ ነች። ሬዚስታንስ ይመጣል ይወርዳል፣ ይመጣል ይወርዳል። አሁንም ይወጣል። ትናንትም አንቲል ሂዶ ነበረ ይወርዳል። ስለዚህ ይችኛዋ ፖይንት በጣም ስትሮንግ ሬዚስታንስ ነች ማለት ነው። እንደምናየው ስሪ ተቻለው ማለት ነው። ስለዚህ ስትሮንግ ሬዚስታንስ ነው እንደምናየው። ማርኬቱ ግን እንደምናየው ሀይ ሰራልን ስቲል በዚህ ሬንጅ ውስጥ ነው ማለት ነው። ይደርሳል ይመለሳል፣ ይደርሳል ይመለሳል። ስለዚህ ስትሮንግ ሬዚስታንስ ፖይንታችን የትኛዋ ነች ማለት ነው? ይችኛዋና ይችኛዋ ስትሮንግ ሬዚስታንስ ፖይንት ነች። ይችኛዋ ደግሞ ስትሮንግ ሳፖርት ፖይንት ነች ማለት ነው። ስለዚህ ከሁለቱ ፈርስት ብሬክ የተደረገውን ይኖራል ማለት ነው። ትሬድ ይኖረናል። አንቲል ይሄ ብሬክ መደረግ አለበት። ይችኛዋ ሳፖርት ዞን ብሬክ መደረግ አለበት። አዘሮች ደግሞ ይሄኛው ሬዚስታንስ ፖይንት ብሬክ ከተደረገው ፎር ዳባይ ይሄኛው ሳፖርት ፖይንት ብሬክ ከተደረገ ደግሞ ፎር ዳውን ሳይድ እናያለን ማለት ነው። ስቲል ምንም አይነት የለም። ዛሬ የምናየው ይሄኛው ብሬክ ይደረጋል፣ ምክንያቱም ስላለ ይሄኛው ብሬክ ይደረጋል አይደረግ የሚለውን እናያለን። ይሄኛው ብሬክ ይደረጋል አይደረግ የሚለውን በደንብ ማየት ይኖርብናል ማለት ነው። ስለዚህ ዋናው ላይ እንሄዳለን። ጀስት ዋናው ላይ እንደምናየው ማርኬቱ ቡሊሽ አውቶማቲካሊ፣ ነገር ግን እንደምናየው 4 አወር ላይ ያለን የ4 አወርን ሬዚስታንስ ፖይንት ብሬክ ተደርጋለች። ነገር ግን 1 አወር ላይ ብሬክ ተደርጓል። ነገር ግን 4 አወር ላይ ኢትስ ሞር ሃየር ታይም ፍሬም ኢዝ ሞር ስትሮንገር ዛን ሎወር ታይም ፍሬም። ስለዚህ 4 አወር ላይ መጀመሪያ ኢንዲኬሽን መስጠት አለበት። ከዛ 2 አወር ላይ 1 አወር ላይ ኮሬክሽን፣ እዛው 1 አወር ላይ ኢንትሪ እናገኛለን ማለት ነው። ስለዚህ አንቲል ይችኛዋ ፖይንት ብሬክ መደረግ አለባት። አዘሮች ደግሞ ይችኛዋ ፖይንት ብሬክ መደረግ ስላለባት እስከዛ ፔሽንት ነው የምለው። አመሰግናለሁ። ጎልድ ላይ ምንም አይነት ሴታፕ ስላላገኘሁኝ ነው። ምንም ክሊር የሆነ ሴታፕ የለም። እሱን ስላላገኘሁኝ ነው ያልሰራሁላችሁ። መልካም ቀን ይሁንላችሁ። ለንደን እና ኒውዮርክ ላይ አሪፍ ሴታፕ ካገኛችሁ አሁን ባሳየኋችሁ መልኩና የራሳችሁን አናሊሲስ በመስራት ትሬድ መግባት ትችላላችሁ። መልካም ቀን ባይ